ሁላችንም መጽሐፍ ቅዱሳችንን እናወጣና የሮሜ መጽሐፍ ምዕራፍ 8ን በማውጣት እንጀምራለን። የሮሜ መጽሐፍ ምዕራፍ 8ን ሁላችሁም ታወጣላችሁ። ዛሬ የማካፍላችሁ የእግዚአብሔር ቃል ርዕስ ለምትፈልጉ ሰዎች ተጠርታችኋል የሚል ነው። እስቲ አሜን በሉ። እስቲ ተጠርቻለሁ በሉ። በሉስ ተጠርቻለሁ በሉ። ተጠርታችኋል ልላችሁ ነው የመጣሁት፣ ምክንያቱም መጽሐፍ ቅዱስ ተጠርታችኋል ስለሚለን ማለት ነው። ክብር ለእግዚአብሔር ይሁን። እና በብዙዎቻችሁ አይምሮ አሁን ተጠርታችኋል ስል ወይም ስለ ጥሪ ስናገር ወይም ስለ መጠራት ስናገር ወደ አይምሮአችሁ ምን እንደሚመጣ መገመት እችላለሁ። ትክክል ናችሁ። ያሰባችሁትን ነገር እጅ አውጥታችሁ ተናገሩ ብል ትክክል ናችሁ። ስለ መጠራት ሁሉ ጊዜ መጠራት ተጠራ እከሊ ተጠራች ወይ መጠራት ሲባል ወደ አይምሮአችሁ የሚመጣው ነገር ምን እንደሆነ አስባለሁ። ትክክል ናችሁም ብዬ ነግራችኋለሁ። ግን እንደ እግዚአብሔር ቃል ትንሽ ሪፋይን እናደርገዋለን። እስቲ አሜን በሉ። እና ርዕሱ ላይ እንደምትመለከቱት ተጠርታችኋል ነው የሚለው። ትልቁ ጥያቄ ወዴት ነው የተጠራ ነው? የተጠራ ሰው የሚሄድበትን ምን ማለት አለበት? ያለበለዛ መጠራት ብቻውን በቂ አይደለም። ክብር ለእግዚአብሔር ይሁን። የሮሜ መጽሐፍ ምዕራፍ 8ን ካወጣችሁ እኔ በአዲሱ ትርጉም አነበዋለሁ። ከቁጥር 28 እና 29 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው። እስቲ አሜን በሉ። ምናልባት በመደበኛው ትርጉም ባነበው ደስ ይለኛል። በአብዛኛዎቻችሁ የያዛችሁት መጽሐፍ ቅዱስ ክፍል እሱን ነው ብዬ ስለማስብ የሮሜ መጽሐፍ ምዕራፍ 8ን አሁን ያነበብኩትን ክፍል በመደበኛው ትርጉም ደግሞ አነበዋለሁ። 28 እና 29 እንደዚህ ይላል። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን ብሏቸዋል? ወስኗልና። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። እስቲ አሜን በሉ። ክብር ለእግዚአብሔር ይሁን። ስለዚህ ስለ ጥሪ ወይም ስለ ግብዣ፣ ስለ መጠራት ወይም ስለ ኮሊንግ ስናወራ አሁን ከመጽሐፍ ቅዱስ ሐሳብ ትንሽ ወጣ ካላችሁ ሁሉ ጊዜ ስለ ጥሪ ካወራችሁ ሶስት ዋና ነገሮች መመለስ አለባቸው። ሶስት ዋና ነገሮች ጥሪ ወይም ግብዣን በተመለከተ ማለት ነው። የመጀመሪያው የሚቀጥለውን ስላይድ ካረክሽልኛል። የመጀመሪያው ሰው ስለ ጥሪ ሲያስብ ወይም ስለ ግብዣ ሲያስብ የሚታሰበው ምንድነው? የሚጠራው ጠሪ አለ። ግብዣ ሁሉ ጊዜ ወይም ደግሞ ጥሪ ሁሉ ጊዜ ምን አለው? ጠሪ አለው። በሉስቴ ወይም ጋባዥ አለው። ሁለተኛው ደግሞ ተጠሪ አለ ወይም ደግሞ ተጋባዥ አለ። እስቲ አሜን በሉ። እየተከታተላችሁ ነው አይደል? ሶስተኛው መመለስ ያለበት ጥያቄ የጥሪው አይነት ወይም የግብዣው አይነት ነው። እነዚህ ሶስት ነገሮች ያልተሟሉበት ግብዣ ትክክል ላይሆን ይችላል። ለምሳሌ ዛሬ አንድ ሰው መጥቶ የግብዣ ካርድ ቢሰጠኝ ለአብይ ብሎ ከነ ባለቤቱ 3 ሰዓት ላይ ጋብዦታለሁ ቢል ጋባዡ ማን እንደሆነ ላቅ እችላለሁ። የተጋበዝኩት እኔ እንደሆነ ስሜ ተጽፏል። ምክንያቱን ካልጻፈልኝ ግን እደውልለታለሁ። ለምንድን ነው የጋበዝከኝ? እስቲ አሜን በሉ። ከኔ ጋር ካላችሁ አሜን በሉ። ጥያቄው ቫሊድ ነው አይደል? ጠሪው ማን እንደሆነ ማወቅ፣ የተጠሩ ሰዎች ማን እንደሆኑ ማወቅ፣ የጥሪው አይነት ወይም የግብዣው አይነት ምን እንደሆነ ማወቅ በጣም ኢምፖርታንት ነገር ነው። እስቲ አሜን በሉ። ምክንያቱም እነዚህ ነገሮች በሌሉበት ጥሪው ሙሉ ሊሆን አይችልም። ሚስ ኮሚኒኬሽን ይኖራል ማለት ነው። እና በኋላ ምናልባት ወረድ ስንል ድጋሚ ይህንን ስላይድ አመጣውና ለምን እንደዚህ እንዳልኩ እነግራቸዋለሁ። ወደ ዋናው ሐሳብ ከመግባቴ በፊት አንድ ነገር ላወራላችሁ እፈልጋለሁ። እስቲ መጀመሪያ እዚሁ ጋር ጥሪው ምንድነው የሚለውን ብቻ ላንሳውና ልሂድ እንዳላስቸግራቸው ላይ ያሉ ሰዎችን ባክን ፎርዝ እንዳይሉ ጥሪው ምንድነው የሚለውን ከዛን ጀምር። ጥሪው ምንድነው? መጽሐፍ ቅዱስ ላይ የተጠራንበት መጠራት እንዳለ ይናገራል። ጠራቸው ይላል። በኋላም ብዙ ጥቅሶች እናነባለን። ምንድነው ጥሪው? መጽሐፍ ቅዱስ ላይ ሰመራይዝ ካደረግናቸው 3 አይነት ጥሪዎች አሉ። የመጀመሪያው ጥሪ የደህንነት ጥሪ ነው። the call for salvation። ይሄ ለዓለም ሁሉ የተደረገ ጥሪ ነው። የምን ጥሪ ነው አልኩት?
የደህንነት ጥሪ። ዛሬ በዚህ ያላችሁ ሁሉ ይሄን ጥሪ የተቀበላችሁ እግዚአብሔር ይባርካችሁ። እድለኞች ናችሁ። እስቲ ለእግዚአብሔር ክብር እልልታ ጭብጨባ አምጡ እስቲ። ሃሌሉያ ታንክ ዩ ጂሰስ። የደህንነት ጥሪ የመጀመሪያው እሱ ነው። ትንሽ ጊዜ እናጠፋለን እዚህ ላይ በኋላ። ሁለተኛው ጥሪ የቅድስና ጥሪ ነው። ይሄ በጣም ሰመራይዝ አድርጌው ነው። በጣም ብዙ ነገሮች እዚህ ውስጥ መግባት ይችላሉ። አንዱ ዝም ብዬ የቅድስና ጥሪ ያልኩት ኢየሱስ ክርስቶስን የመምሰል ጥሪ፣ የህይወት ካራክተር ጥሪ፣ የኢንቴግሪቲ ጥሪ። እስቲ አሜን በሉ እስቲ። አረ አሜን በሉ ባካችሁ። የቅድስና ጥሪ ብየዋለሁ ሰመራይዝ አድርጌው። ሶስተኛው ጥሪ ደግሞ የአገልግሎት ጥሪ ነው። it's a call for service። ለማገልገል የተጠራ ነው ጥሪ ነው። ክብር ለእግዚአብሔር ይሁን። እና እነዚህ የጥሪው አይነቶች ናቸው። በእናንተ በደረሳችሁ የዛሬ ዓመት 15 ዓመት 20 ዓመት 25 ዓመት የደረሳችሁ የጥሪ ወረቀት ላይ እነዚህ ግብዣዎች አሉበት። ክብር ለእግዚአብሔር ይሁን። የደህንነት ጥሪ ያለበት፣ የቅድስና ጥሪ ያለበት፣ ከእንደገና የአገልግሎት ጥሪ አለበት። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ኢምፖርታንት ነገር ላነሳላችሁና ወደ ዋናው ሐሳብ ጠለቅ እያልኩኝ ይገባለሁ። የተጠሪውን ማንነት እንድናወራ እንድናውቅ ተጠሪዎችኛ ኢንቫይት የተደረግን ወይም ግብዣ የደረሰን ሰዎች ስለኛ ማንነት እንድናስብ ጳውሎስ በአንድ መልእክቱ ላይ አስታውሶናል። እግዚአብሔርም ደጋግሞ ደግሞ ሕዝቡን በተለይ ሕዝበ እስራኤልን ደጋግሞ ሲያስታውሳቸው እንደነበረ እንመለከታለን። መጽሐፍ ቅዱስ ካላችሁ ወደ ቆሮንቶስ ሰዎች አንደኛው መጽሐፍ የመጀመሪያው መጽሐፍ ምዕራፍ 1ን ቶሎ ብላችሁ ታውጡልኝና የተጠሪዎቹን ማንነት እናወራ። ምክንያቱም ኢምፖርታንት ስለሆነ ጳውሎስ በዚህ መልእክቱ ላይ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ በመደበኛው ትርጉም ላይ እንደዚህ ይላል፣ ወንድሞች ሆይ መጠራታችሁን ተመልከቱ ይላል። ምን ይላል? ወንድሞች ሆይ መጠራታችሁን ምን በሉ? ተመልከቱ ይላል። በጣም የሚያስደንቃችሁ ነገር ይሄ መደበኛው ትርጉም በደንብ እየገለጠው እንዳልሆነ ነው። እዛው እጃችሁ ላይ ባለው ስልክ ላይ እንግሊዘኛውን ኮንቨርት አድርጋችሁ ብታዩት ወይም ደግሞ አዲሱ መደበኛ ትርጉም ያላችሁ ሰዎች ገልብጣችሁ ብታዩት የዳናችሁበትን ነገር ተመልከቱ አይደለም ሐሳቡ። ሐሳቡ ምንድነው? ከመጠራታችሁ በፊት ምን እንደነበራችሁ አስቡ ነው መልእክቱ። እንግሊዘኛው አለ አጠገበ ኪንግ ጄምስ መቀየር ከቻልክ ፓስተር ፍቄ እሱ ላይ እንዳለ ቀይረው። ጥያቄው መዳናችሁን ተመልከቱ ብቻ ሳይሆን ከመዳናችሁ በፊት ምን እንደነበራችሁ ማን እንደነበራችሁ ተመልከቱ ነው። የጥሪው ትልቅነት ጥሪው ለማን እንደመጣ ስታስቡት ነው። እስቲ አሜን በሉ። አላ አጠገበ እግዚአብሔር ሰው አቤት 26 ነው ነው ከሱ በላይ እሺ አይ ቆይ እሱ ጋር አይደለ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ጋር ነው ያለነው አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እሺ እሱ ነው። yes እሺ ምን ቨርዥን ያነበብከው አልገባኝ። ኪንግ ጄምስ ነው። እሺ እኔ ጋር ያለው ቨርዥን እንደዚህ ይላል ስሙ brothers think of what you were when you were called። ስትጠሩ ማን እንደነበራችሁ አስቡ። ዛሬ እንድታስቡ ጥቂት አብረን በዚህ ላይ እንሄዳለን። ምክንያቱም የጥሪው ትልቅነት ይሄ ጥሪ ኔጋ አንቺ ጋር እናንተ ጋር ከመምጣቱ በፊት ማን እንደሆነ እንድናስብ ጳውሎስ ይነግረናል። ሌላ ቦታ ላይም በብሉይ ኪዳን ስትመለከቱ በተለይ ዘሌዋውያን መጽሐፍ ላይ እግዚአብሔር ሕዝቡን ይመጣና በግብጽ ምድር ባሪያ እንደነበርክ አስብ ይላል። ቬሪ ኢምፖርታንት ነው። ሰው ይሄን ማሰብ አለበት። እሺ ምን ነበርን? ከመጠራታችን በፊት ምን ነበርን? አብይ እኔ እኮ ድሮም ጻድቅ ሰው ነበርኩ፣ ከመጠራቴ በፊት ደና ሰው ነበርኩ፣ ያልተበላሸው ሰው ነበርኩኝ፣ እኔ ጴንጤ የሆንኩት ነው እንጂ ከዛ በፊትም መልካም ሰው ነበርኩ ላላችሁኝ ሰዎች ትልቅ ኤክስ አልነበራችሁም። ሜቢ አይ ዶንት ኖ ብሬኪንግ ኒውስ ከሆነ ለአንዳንዶቻችሁ አልነበራችሁም። በተገለጠ በስጋ ስራ ጥሩ ስራ የምትሰሩ ሰዎች ልትሆኑ ትችላላችሁ። የሞራል ሰዎች ነበራችሁ ምናልባት። ነገር ግን መንፈሳችሁ የሞተ ነበር። ከእግዚአብሔር ጋር የተጣላችሁ ሰዎች ነበራችሁ።
ጥቂቱን ነገር ልንገራችሁ በዚህ በቆሮንቶስ መጽሐፍ ላይ ጳውሎስ የሚላቸው ምን ይላል? ላንብበው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር አንደኛ የዓለምን ሞኝ ነገርን መረጠ። እስቲ አሜን በሉ። ዛሬ ላይ ሆናችሁ አሜን በሉ። ምክንያቱም ዛሬ ሞኝ እንዳልሆናችሁ ነግራችኋለሁ። የእግዚአብሔር መንፈስ በእናንተ አለ። እናንተ ጥበበኞችና አዋቂዎች ናችሁ። የእግዚአብሔር ስም የተባረከ ይሁን። በተመረጣችሁ ጊዜ ግን እናንተ የዓለም ሞኝ ነበራችሁ። ብርቱንም ነገር ደግሞ እንዲያሳፍር እግዚአብሔር የዓለምን ደካማ፣ እስቲ ደካማ በሉ፣ ደካማን ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። እስቲ አሜን በሉ ባካችሁ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን። አቤት ይሄ ሁሉ ስም ተቀየረና ሞኝ ነበርክ ተብለ፣ የማትረባ ነበርክ ተብለ፣ የሆነ ደካማ ነበርክ ተብለ፣ ከዛ በኋላ በእግዚአብሔር ጥበብ ምን ሆነልን? ጥበብም ጽድቅም ቅድስናም። እስቲ አሜን በሉ። ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። አረ አሜን በሉ። የእግዚአብሔር ስም የተባረከ ይሁን። ብዙ ሰው ይሄን አያምንም። ደህና ነበርኩ ይላል። አልነበርክም። በእውነት አልነበርክም። ደህና አልነበርክም። ደህና አልነበርሽም። ደህና ያደረገን እግዚአብሔር ስሙ ይባረክ። ያጠበን የረዳን እግዚአብሔር ስሙ ይባረክ። ኤፌሶን መጽሐፍ ላይ ሲናገር ኤፌሶን ጸሐፊ አሁንም ጳውሎስ ነው። ምዕራፍ 2 ላይ እንደዚህ ይላል። ከፍጥረታችን ቅድም አንዳንድ ከፍጥረቴ ጥሩ ነበርኩ ያላችሁ ከፍጥረታችን የቁጣ ወይ ልጆች ነበርን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ምን ነበርን? ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። እስቲ አሜን በሉ ባካችሁ። እስቲ አሜን በሉ። የቁጣ ልጅ ነበርክ፣ ሙታን ነበርክ። እዛው መጽሐፍ ላይ ወደ ቁጥር 8 ዝቅ ብላችሁ ካያችሁ ደግሞ አሕዛብ ነበርክ። ለኛማ ይሄ በቀጥታ የተጻፈ እኮ ነው። አሕዛብ ለኛ ይሄ አሁን ይሄ ትዝ ይላችኋል። ኢየሱስ ክርስቶስ ያ በምሳሌ ሲናገር አንድ ሰው ንጉሥ ደግሶ ባንኩዌት አድርጎ እነዚህ አሉ የሚባሉ ሰዎችን፣ ባለሀብቶችን፣ በከተማ ውስጥ ስራ ያላቸውን፣ ዝና የነበራቸውን፣ ትልልቅ ነገር የሚያደርጉትን ጥሩልኝ ብሎ ሲልካቸው ትዝ ይላችኋል። ከዛ በኋላ መጡና ነገሩት። አይ አንዳንዶቹ ገና ማግባታችን ነው፣ ሰርግ ላይ ነን፣ ስለዚህ አንመጣም ብለዋል። አንዳንዱም ደግሞ እርሻ ላይ ነው፣ አንዳንዱ እንደዚህ ነው ብለዋል ሲሉ ያንን ባንኩዌት ያዘጋጀው ሰው ተናደደና እንደዚህ አለ። አሁን ባንኩዌቱ ሬዲ ነው። እስቲ አሜን በሉ። ይሄ ባንኩዌት አይመለስም። ባንኩዌቱ ሬዲ ነው፣ ድግሱ ሬዲ ነው። አሁን አንድ ነገር ታረጋላችሁ አለ። ወደ ሰፈር ትገባላችሁ፣ ወደ የመንደሩ ትሄዳላችሁ። ያገኛችሁትን የታመመ ሰው ቢሆን፣ አካለ ስንኩል ቢሆን፣ ልብስ የሌለው ቢሆን፣ ምንም ቢሆን ጠርታችሁ አምጡልኝ አለ። በዚህ መንገድ ተጠርተ የመጣ ሰው ነው ብራዘር። አሕዛብ ነበርክ። ትዝ ይላችኋል ጳውሎስ ሲናገር ከበረሃ ከመጣ ወይራ የተተከልን ህዝቡ አልሰማ ስላለ፣ አልቀበል ስላለ፣ አልፈልግም ስላለ እስራኤል ምድረ እስራኤል እስከዛሬ ድረስ እንደምትመለከቱት ከስንት ሺህ ዓመት በኋላ ገና ይጠብቃሉ ይወለዳል ብለው ጌታ አየና የሆነ አመጣና ተከለን። እስቲ አሜን በሉ። እዛ ላይ ቅርንጫፉ ላይ ግንዱ ላይ ተክሎን ያደግነን ይሄ አሕዛብ ናችሁ የሚለው በደንብ ዲስክራይብ ያደርገናል። አሕዛቦች ነበራችሁ። በተገረዙት ሰዎች ያልተገረዛችሁ ተብላችኋል። ይሄ ስለ ሕግ ነው። ምናልባት ስለ በዚህን ጊዜ ፊዚካል ስለሆነ መገረዝ አለመገረዝ ሊሆን ይችላል። ግን ሞር ሐሳቡን ደግሞ ስትመለከቱት ሕግ ያላቸው ሕግ የሌላቸውን ሕግ የሌላቸው ይሏቸው ነበር። እንደዛ ነበርን። ርቃችሁ ነበር ይላል ቁጥር 12 ላይ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ። እያሰመራችሁበት ነው። ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን በሉ። አሁን እኮ ተስፋ ያላችሁ ሰዎች ናችሁ። አሁን እኮ የራቃችሁ አይደላችሁም፣ የቀረባችሁ ሰዎች ናችሁ። ደስ ይበላችሁ። እንደዚህ ይላል ጳውሎስ። ይሄን ነገር ተናገረና ሲጨርስ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እስቲ አሜን በሉ። ኢንቪቴሽኑ ላይ ፖስታው ላይ ፊት ለፊታችሁ ያለ ፖስታው ላይ ሲል የተደረገው በደም ነው። ሃሌሉያ። እድሜ ልካ እንኳን በዚህ ምድር እኮ አይደለም እላችሁ፣ በሰማይ ቤት ከሄድን በኋላ ምን ዘምረው አንድ መዝሙር አንድ ነው። ታርዳልና
ህዝብን ሁሉ ከዘር ከቋንቋ ለአባት መንግስት መዝሙሩ እኮ ነው ሌላ መዝሙር የለም ማለት አድርገህልኛልና ሰራህልኝ አሳመርክልኝ አንዳንዱ ነገር ማቴሪያሊስቲክ እዚህ ነው የምንዘምረው እሱ ጥሩ ነገር የሆነልን ጊዜ አምሮብናል በቤት እንላለን የሆነ ነገር የተጎዳን ጊዜ ደግሞ አግዘኝ እርዳኝ እንላለን መዝሙራችን ትንሽ ትክክል አይደለም ሁሌ ሊዘመር የሚገባው መዝሙር ግን በደሙ ድናችኋል በደሙ ቀርባችኋል እናንተ ድሮ ርቃችሁ ለነበራችሁ ተስፋ ላልነበራችሁ ሰዎች አሁን ምን ሆናችኋል በደሙ ቀርባችኋል እስቲ አሜን በሉ የእግዚአብሔር ስም የተባረከ ይሁን ያዕቆብ በመልእክቱ ምዕራፍ 2 ቁጥር 5 ላይ የዚህ ዓለም ድሆች ነበርን ይላል ድሆችን አልመረጠምን ይላል ሮሜ ምዕራፍ 6 ቶሎ ነው የምሄድላችሁ ምዕራፍ 6 ቁጥር 17 ላይ የኃጢአት ባሪያ ነበራችሁ ይላል ማወቅ ጥሩ ነው ማን እንደነበርን ጥሪው በመጣላችሁ ጊዜ ማን እንደነበራችሁ አስቡ እንዳለ ጳውሎስ በቆሮንቶስ መጽሐፍ ላይ ይሄን ማሰብ ጥሩ ነው ሀምብል ያደርገናል አሜን በሉ ሀምብል ያደርገናል ዘዳግም መጽሐፍ ላይ በጣም ብዙ ቦታ ላይ ሄዳችሁ ብትመለከቱ እዛ ጋር ጽፌያቸዋለሁ እንድታነቧቸው እግዚአብሔር ልክ ህግ ሊነግራቸው ሲፈልግ ይመጣና እንደዚህ ይላቸዋል ከግብጽ ምድር ባሪያ ነበራችሁ ከዛ እንዳወጣችሁ አስቡ አሁን የእግዚአብሔር ህግ ትፈጽማላችሁ ይላል እስቲ አሜን በሉ አሁን ከዚህ በኋላ የምናወራውን ሁለተኛ ጥሪ ለማውራት ስለ ሁለተኛው ጥሪ ለመነጋገር ጉልበት ፊውል የሚሆነን ከምን እንደመጣን ማሰብ ነው የማይገባንን ሰዎች ነው ክብር የሰጠን ወይ ተስፋ ያልነበር እግዚአብሔር ባይደርስልን ኖሮ አንዳንዶች እኮ መጽሐፍ ቅዱስ ሲናገር እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን አንዳንዱ እኮ ሪል ድቅድቅ ጨለማ ውስጥ ነበርን ብዙዎቻችን ማለት የብዙ ሰው የህይወት ጉዞ የተለያየ ነው ግን በእውነት ነው የምነግራችሁ የመጣ ነው ከድቅድቅ ጨለማ ነው እስቲ አሜን በሉ ባካችሁ የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን ይኸውላችሁ ስሙኝ ደህንነት ማለት ከኃጢአት መውጣት ከጨለማ መውጣት ከሲኦል ማምለጥ አይደለም ደህንነት ማለት የደህንነት ትልቅነቱ የመጣንበት አይደለም የደህንነት ትልቅነቱ አሁን የገባንበት ነው እስቲ አሜን በሉ አረ አሜን በሉ ባካችሁ ይኸውላችሁ የመጣንበት መንገድ አሁን ለምናገለግለው ነገር ኢንካሬጅመንት ለካ ጌታ ከዛ አንስቶ ነው እዚህ ያደረሰኝ ለካ ተስፋ አልነበረኝም አሁን ተስፋ ተሰጥቶኛል እንላለን ግን ስሙ የደህንነት ትልቁ ነገር የወጣንበት አይደለም የገባንበት ነው እስቲ አሜን በሉ ወደ አባቱ መንግስት ነው ያፈለሰን አሜን በሉ የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን ሃሌሉያ ኢየሱስ የዘላለም ጌታ ነው ስለዚህ ይኸውላችሁ እኛ እንደዚህ አይነት ሰዎች ነበርን የተረሳን ሰዎች ማንም ሊያየን ሊያዝንልን ሊረዳን አይችልም ነበር ሰዎች $1,000,000 ሊሰጡን ይችላሉ በኑሮ ያለብንን በስጋ ያለብንን ችግር ሊቀርፉልን ይችላሉ ዶክተሮች ጋር ሄደን ማስታገሻ ወግተው ወደ ቤታችን ገብተን 7 ቀን 15 ቀን አንቲባዮቲክስ ላይ ቁጭ ብለን ልንፈወስ ልንሻይ ይችላል ልንድን እንችላለን በተቸገርን በተጨነቀን ጊዜ ሳይካትሪስቶች ቁጭ ብለው ዶክተሮች ቁጭ ብለው ወንድም እህቶች ቁጭ ብለው ሊያጽናኑን ይችላሉ የነበረብንን የኃጢአት ዕዳ ግን ከእግዚአብሔር ተላይተን የነበረበትን ያንን የዕዳ ዝርዝር የነበረብንን የዕዳ ጽፈት ማንም ሊያስወግድልን አይችልም ነበር ማንም አየ ይላል እኮ እግዚአብሔር አየና የገዛ ክንዱ መዳንን አመጣችለት ይላል ማንም እንደሌለ ተመለከተ በሰው ዘው መካከል ማንም ጻድቅ እንደሌለ ማንም ይሄንን ማድረግ እንደማይችል አየ እግዚአብሔር እጁን አጣጥፎ ያልተቀመጠ ጌታ ምንም ያልጎደለበት ጽድቅ ጎሎበት እኮ አይደለም ምስጋና ጎሎበት እኮ አይደለም አረ አይገርማችሁ አምልኮ ጎሎበት እኮ አይደለም እኛ ስለገባን እዛ የጨመርነው እኮ ነገር የለም ስሙኝ እግዚአብሔር ሙሉ ነው እግዚአብሔር አይጎልበትም በእውነት ነው ምናክ ተሰብስበን ባናመልከው እግዚአብሔር አይጎልበትም ግን ከወደደን ከትልቅ ፍቅሩ የተነሳ ይላል ሲያይ እግዚአብሔር ማንም የለም አየና ህዝቡ ተቀበዝብዙ አየና አዘነ ይላል ከዛ እንደዚህ ያለ ኢየሱስ እኔ ሄዳለሁ አለ ሊትራሊ ሆኖ የገዛ ክንዱ መዳንን አመጣችለት ይላል ኢየሱስ ሄዳለሁ የሚያስፈልገውን ህግ የሚጠይቀውን ነገር እፈጽማለሁ ከዛ ስለነሱ ኃጢአት ሞታለሁ ከዛስ በደሙ እስቲ አሜን በሉ ወደ እግዚአብሔር ቀርባቸዋል አይደል ያንን በደሜ በዛ ቅዱስ በሆነው ንጹህ በሆነው ደሜ ይገባሉ አይጠፉም ሲኦል አይገቡም ማለት ወሰነ እግዚአብሔር እስቲ አሜን በሉ አረ አሜን በሉ ባካችሁ ወሰነ አየና አዘነልን እንዴት
ይሄ በአምሳሌ የፈጠርኩት ሰው እንዴት እቺ በአምሳሌ የፈጠርኳት ሴት እንዴት ሲኦል ትገባለች ገሃነም ትገባለች የመግቢያ መንገድማ ያስፈልጋል ኢየሱስ እሄዳለሁ አለ ንጹህ ሆኖ ኃጢአት ሳይሰራ እስቲ አሜን በመስቀል ላይ ተንጠልጥሎኛ በስዕል እንደምንመለከተው ጨርቅ እዚህ ጋር አስሮ አይደለም ርቃኑን ተንጠልጥሎ አዳነን አዳነን ማንም ሊከፍለው የማይችለውን የኃጢአት ዕዳ ከፈለ ማንም ሊያወራርደው የማይችለውን ያንን ትራንስክራይብ የተደረገው የተከሰስንበትን የክስ ወረቀት ቀደደው በመስቀል ላይ ጠረቀው ይላል እስቲ አሜን በሉ ባካችሁ አስቡ ጥሪው ሲመጣላችሁ እነማን እንደነበራችሁ ያ ጥሪ ባይደርሳውን የት እንደምትሆኑ እንደነበራችሁ አስቡ የምትቀበዘበዙ ሰዎች ነበራችሁ ሰላም የማይኖራችሁ ሰዎች ነበራችሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው እኛ ይሄ ነበርን ታሪካችን ይሄ ነው እስቲ አሜን በሉ በእውነት አንዳንድ ጊዜ ተከሻችንን ቀና ስናደርግ ዞር ብለን እንመልከት ታሪካችን ይሄ ነው ምህረት ተደርጎልን ነው ማንም ተገብቶት የቆመ የለም ማንም ተገብቶት እግዚአብሔር የረዳው ያገዛው የለም በምህረቱ ባለጸጋ ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ ይሄኛው ሳልቬሽን ላይ ይሄኛው ጥሪ ላይ የኔና አንተ ድርሻ የነበረው ጥቂት ነገር ነበር በስብከት ሞኝነት ያን ቀን እሺ ብለን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሞት እንደተነሳ በአፋችን መስክረን በልባችን አምነን ዳንን ሲምፕል ምንም እኮ አላረግንም አንድ እግዚአብሔር ሰው ሲመሰክር ሰማሁት ነጭ አሜሪካዊ ፓስተር ነው ትልቅ ፓስተር ነው አሁን ለነገራችሁ ነው ሳልቬሽን ማለት ይሄ ደህንነት የመጣልን ደህንነት በጳውሎስና በጴጥሮስ መካከል ያለው ልዩነት ሳይገባ ማለት ነው የዳንከው ትዝ ይላችኋል መስቀል ላይ የነበረው ሰውዬ ዛሬ በገነት ከኔ ጋር ደህንነት ተምራል እንዴ ብሎ አልጠየቀውም ጌታ አገልግላል ደቀ መዝሙር ትምህርት መንፈስ ቅዱስ ተሞልታል እንዴት ሆናል አላለው በመንግስት በመጣ ጊዜ አስበኝ አለው አሟላ ጌታ ሆይ አለው ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አመነ ማለት ነው ከዛ ደግሞ በመንግስት ተመልሰ በመጣ ጊዜ አለ ማለት ኢየሱስ ክርስቶስ ከሞት እንደሚነሳ አመነ ማለት ነው ሮሜ ላይ ተጻፈው ስለዚህ ምን አለ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት ላለው ዛሬ በመንግስት ከን ዳንክ አለው ሳልቬሽን አገኘ ይሄ ነው የሆነው ይሄ ፓስተር በጣም ልቡ ተነካ ቁጭ ብሎ ቸርች በጣም ድሩዬ የነበረ ልጅ ነው በወጣትነቱ መጣና እንደዚህ ወንጌል ሲነገር ሰምቶት እንዴ ብሎ በጣም ደስ አለውና ጌታን ተቀበለ ይሄንን ለማክበር ማታ ሲጠጣ አደረ አልሰማችሁኝም መዳኑ ሌላ ጊዜ መኪና ሲገዛ ደስ ስለሚለው መጠጥ ቤት እንደሚሄደው ሌላ ጊዜ ፔቼኩ ከፍ ሲል ደስ ብሎት መጠጥ ቤት እንደሚሄደው ጌታን ያገኘ ቀን በዘሴም ኢንቱዚያዝም በደስታው ልክ ደስ ብሎት መጠጥ ቤት ሄዶ ሲጠጣ አደረ ከዛ በሚቀጥለው ሳምንት መጥቶ ነገራቸው በጣም ነው ደስ ያለኝ ማታ ስጠጣ ነው ያደርኩት ይሄ እንኳን ሳይገባን ዳንን አራሜን በሉ ሳልቬሽን ማለት ሳይረዳ ሳይገባ ጴጥሮስ ማን ነው ዮሐንስ ማን ነው ሳትል ዳንክ ስላመንክ ብቻ ዳንክ ከእንደዚህ አይነት ጉድ ካለበት ህይወት አወጣ ጌታ እስቲ አሜን በሉ ለዚህ ደህንነታችን ለተሰጠን ህይወት ለእግዚአብሔር ክብር እልልታ ጭብጨባ እናመጣለታለን Thank you Jesus ማንም ሚመካው በስራው ካለው ስራው የሚቃጠል ነው የለም ብዙዎች ነበሩ በመድር ላይ ስም የነበራቸው አሁን እነሱም የሉም ስማቸውም የለም ከምድር በታች በዓለም ላይ ያለው ትልቁ ዕውቀት ክምችት ናስ አይደለም ያለው በዓለም ላይ ያለው ትልቁ የዕውቀት ስብስብ የሆነ የባዮሎጂ ሳይንስ ላቦራቶሪ ውስጥ ወይም ሆስፒታል ውስጥ ወይ ምናምን አይደለም ያለው ትልቁ በዓለም ላይ ያለው የዕውቀት ክምችት ሴሚተሪ ነው ያለው ከመቃብር በታች አልዳኑ ከነ ዕውቀታቸው ከነ ዝናቸው ጉድጓድ የገባሉ መቃብር የገባሉ ሳትገባ ሞት ሳይቀድም ህይወት ተሰጠ አረ አሜን በልባካቸው ለዚህ ነው ጳውሎስ ሲናገር ብዙ ጥበበኞች ነበሩ አልተጠሩም ኃያላን ነበሩ አልተጠሩም ዕውቀት የነበራቸው ነበሩ አልተጠሩም ደካማውን መረጠ ያለምን ሞኝ ነገር መረጠ እግዚአብሔር ሆይ ስለዚህ እናመሰግናለን ስምህ የተባረከ ይሁን ይሄ እኛ ነን ጠሪው ማን ነው ቶሎ በየጠሪው ልንገራችሁ በእውነት እዚህ ላይ ያልጠበቁትን ጊዜ ነው ያሳለፍኩት ግን ጠሪው ልንገራችሁ ጠሪው ስንጠራ በምን ተጠራን የመጀመሪያ የተጠራ ነው በቅዱስ አጠራር ነው እስቲ አሜን በሉ እስቲ በቅዱስ አጠራር በሉ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ በቅዱስ አጠራሩ የጠራን ይላል
በቅዱስነቱ በማንነቱ ሃሌሉያ በቅዱስ አጠራር ቶሎ ብዬ ያልኩ ልንገራችሁ ሁለተኛ ማን ነው ጠሪው ማን ነው ካላችሁ ደግሞ በመለኮቱ ኃይል በገዛ ክብሩ በበጎነቱ በጎ ስለሆነ በገዛ ክብሩ በልጁ አዳነን ክብር ለእግዚአብሔር ይሁን ከእንደገና አንደኛ ተሰሎንቄና አንደኛ ቆሮንቶስ ላይ እንደዚህ ይላል የጠራችሁ ምንድነው ታማኝ ነው በታማኝነቱ ጠራን እስቲ አሜን በሉ የኛን ካራክተር ነገርኳ ይሄ ደግሞ የጠሪው ካራክተር ነው ይሄ ደግሞ የጠሪው ካራክተር ነው በጸጋው ጠራኝ አለ ገላትያ ላይ ጳውሎስ ሲናገር የለየኝ ከእንደገና በጸጋውም የጠራኝ አንደኛ ቆሮንቶስ ላይ ደግሞ በእግዚአብሔር ፍቃድ ሐዋርያ ሊሆን የተጠራ ይላል በፈቃዱ ጠራን እግዚአብሔር ማንንም ሳያስገድደው ምንም ግዴታ አልነበረበትም አይገርማችሁ ምንም ግዴታ አልነበረበትም በፈቃዱ ጠራን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን የሚቀጥለው ስላይድ ላይ የመጀመሪያውን ቅድም የተነጋገርነው ነገር ይመጣል ጥሪው ምንድነው አሁን ቶሎ በየወደሱ ላምጣችሁ ጥሪው ምንድነው ያ ደረሰን ኢንቪቴሽን ወረቀት ላይ ጥሪው ምንድነው አንደኛው ሳልቬሽን ነው ትንሽውን ነክተነዋል እሱ ላይ ትንሽ ነገር ልንካና ወደዛው ሊድ የመጀመሪያው ሳልቬሽን ነው እንዳወራ ነው ከዛ ከድቅድቅ ጨላ የመጣንበት ሳልቬሽን ነው የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኢየሱስ ክርስቶስ ምን አለ እናንተ ምን አለ ደካሞች ቅድም ማን ነበርን ብያቸዋለሁ ደካማ አላል በስማችን እኮ ነው የጠራን ጌታ የዓለም ደካማውን መረጠ ይላል እዚህ ጋር ኢየሱስ ሲጠራን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ዛሬ ምናልባት ይሄንን መልእክት የሚሰማ ሰው ካለ አይ ዶንት ኖ ማጋ ይሄ መልእክት እንደሚደርስ በተለያየ አጋጣሚ በሶሻል ሚዲያ የሚሄድ ከሆነ ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ ያልተቀበላችሁ ሰዎች ሳልቬሽን ወይም ድህነት ከእግዚአብሔር ከራሱ የተላከ ግብዣ ነው በዚህ ግብዣ ብቻ ነው ሰው ወደ እግዚአብሔር ሊመጣ የሚችለው ይሄንን ማሟላት የሚችል የሰራ የጨረሰ በመስቀል ላይ ተፈጸመ ያለ ደግሞ ኢየሱስ ክርስቶስ ብቻ ይባላል ሃይማኖት ላያድን ቅዱሳን ላያድኑ መላእክት ላያድኑ በሰማይ በምድር ያለ ማንም ሰው ላያድን እሱ በመስቀል ላይ ብቻውን ሞቷል ስለዚህ እንደዚህ ያለ እኔ መጠራችሁ ወደ ሰው አይደለም ወደ እኔ ነው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ የደህንነት ጥሪ ወደ እኔ ነው ሌላ ቦታ ዝቅ ብላችሁ ካያችሁት ዮሐንስ ምዕራፍ 6 ምዕራፍ 7 ላይ ታዩት ይችላልላችሁ ኑና ጠጡ ነው ከእንደገና ኑና ብሉ ነው የሚመጣው ወደ ማን ነው ወደ ኢየሱስ ነው ኢንቪቴሽኑ የተፈረመው በኢየሱስ ብቻ ነው እሱ አፕሩቭ ያላደረገው እኔ አለ ምን አለ ከበሬ በቀር ካልሆነ በቀር ማንም ወደ አብ ሊገባ አይችልም በቃ የመግቢያው በር እዛ ገባችሁበት በር በሌላ ቦታ መግባት እንደማትችሉ ኢየሱስ ብቸኛ በር ነው ወደ እግዚአብሔር መንግስት የገባ ነው በኢየሱስ ክርስቶስ በማመናችን ብቻ ነው የእግዚአብሔር ስም የተባረከ ይሁን የኢየሱስ ስም የተባረከ ይሁን እነዚህን ጥቅሶች እናንተ ጊዜ ካላችሁ አንብቡ እና ወደሚቀጥለው ሊድላችሁ ሰዓት ስለሌለን እዚህ ጋር ዛሬ ቅዱስ ቁርባን አለ ሁለተኛው ጥሪ ኢምፖርታንቱ ዛሬ ላወራችሁ መፈልገው ከደህንነት ጥሪ በኋላ እዚህ ያለን ጠቅላላ ደህንነትን ተቀበለናል ኢየሱስ ክርስቶስ እንደግል አዳኛችን ተቀበለናል በእውነት ነው ምነግራችሁ ወጋው ይሄ ከዳውኑ በኋላ ልድን ትችላለህ ላድን ትችላለህ የሚል ትምርት ድነሃል እስቲ አሜን በልባከ በእውነት ነው ምነግር ድነሃል ኢየሱስን በማመን ድነሃል አምልጣል ገብታል በቃ ግን እንደዚህ ላል መጽሐፍ ቅዱስ ሲናገር ሁለተኛ ጥሪ ያለ የቅድስና ጥሪ ገባው ተብሎ ብቻ አይኖርም ምን ክርስቶስን የሚመስል ህይወት ሃሌሉያ ኢየሱስ የዘላለም ጌታ ነው በኤፌሶን መጽሐፍ ምዕራፍ 4 ቁጥር 1 ላይ ጳውሎስ እንደዚህ ይላቸዋል እንግዲህ በጌታ ስር የሆንኩኔ በተጠራችሁበት መጠራታችሁ እንደሚገባ ሚለውን አስምሩበት ወይ ሃይላይት አርጉት እንደሚገባ ትመላለሱ ዘንድ እለምናችኋለሁ የማይገባ አመላለስ አለ ማለት ነው እንግሊዘኛው ላይ እንደዚህ ይላል a life worth of the calling callingun worth የሚያደርግ የተጠራችሁበትን ጥሪ ዋጋ የሚመጥን ህይወት ኑሩ ምን ማለት እንደሆነ ልንገራችሁ ለምሳሌ እኔ ከማን ራሴን ከማንም ማሳንሽ አይደለም ምሳሌውን ምነግራችሁ እሺ አንዳንዴ ሳናቅ ምንናገረው ነገር ጥሩ ስላልሆነ ነው ለምሳሌ ግን እኔ ከናንተ መካከል አንድ ሰው ነገ ምሳ እንብላ ብዬ ብጠራችሁ ትመጣላችሁ አትመጡ እሺ ተባረኩ መብሪ ብቻ ነው መጣል ያለችው ትመጣላችሁ አትመጡ ልቀልተው ነው እንትኑ እሺ የዚህ ሀገር ፕራይም ሚኒስተር ደግሞ ስልካችሁን አግኝቶ ደውሎ
ነገ ምሳ እንገናኝ ቢላችሁ what do you feel? ፊልም ልንገራችሁ ምን ፊልም እንደምታረጉ መጀመሪያ ፊልም የምታረጉት እንዴት ነው አይደል? እንዴት ለሰው ሁሉ አንተ ደወለልኝ እኮ ትሩዶ ደውሎልኝ መቼም ለሀገር ሁሉ እየደወላችሁ አቢ ደውሎልኝ አትሉ። እሺ ሌላው የምታረጉትን ነገር ልንገራችሁ። እኔ ስጠራችሁ በቱታ ልትመጡ ትችላላችሁ፣ በነጠላ ጫማ በምንም ልትመጡ በእግራችሁም ልትመጡ ትችላላችሁ። ከቀረቤታችን የተነሳ ቀደም እንዳልኩት ራሴን እያሳነስኩ አይደለም፣ ስንጠራራ በከረባት እንገናኝ። ግን ፕራይም ሚኒስትሩ ጠርቷችኋል የተባለ ቀን ጓዳ ነው የምትገቡት። የክት ልብስ እንትኑ ጋር ነው የምትደውሉት። ፕሮቶኮሉ ምን አይነት ልብስ ነው የሚለበሰው? ነጭ ልልበስ ከረባት ላድርግ? በነጠላ ጫማ አያስገቡህማ። ጠሪውን ወርዝ የሚያደርግ የተጋበስክበትን ግብዣ ወርዝ የሚያደርግ ነገር ለብሰህ ነው የምትሄደው። አረ አሜን። ሰርግ ተጠርቶ በቁንጣ የሄደ ሰው ማን ነው? ወይም ስፖርት ለእግር ኳስ ተጠርቶ እንዳሹ ዝንጥ ብሎ የመጣ ሰው ማን ነው? የለም። ምክንያቱም ሰርግ ስትጠሩ ሰርጉን፣ ጋባዡን፣ ሁኔታውን፣ የግብዣውን አይነት የሚመጥን ነገር ነው ለብሳችሁ የምትሄዱት። ባለፈው ሰመር ላይ ኳስ እንጫወት ብለን ወንዶች ተቀጣጠርን። የመጀመሪያ ቀን በቆዳ ጫማ የመጣ የለም፣ በከረባት የመጣ የለም። ሁሉም የመጣው በቁንጣ ነው። እስቲ አሜን በሉ። ጳውሎስ እንደዚህ ይላል፣ ወንድሞች ሆይ እኔ በእስር ቤት ነው ያለሁት፣ አንድ ነገር ልምከራችሁ። ምን ትመክረናለህ? በተጠራችሁበት መጠራታችሁ እንደሚገባ a life worth of your calling የተከፈለውን ዋጋ ወርዝ የሚያደርግ አረ አሜን። ምን ይባላል? የቅድስና ህይወት ይባላል። የቅድስና ህይወት ይባላል። በጣም ዲፕ ሳልገባ ሶስት ነገር ላሳያችሁ የሚቀጥለው ፔጅ ላይ። መጽሐፍ ቅዱስ ላይ ቅድስናን በሶስት መንገድ ያብራራዋል። አሁንም ሰመራይዝ አድርጌ ነው። እነዚህ ግን ዋና ዋና ነገሮች ናቸው። ሶስት አይነት ቅድስናዎችን አንድ ናቸው፣ ግን አገላለጥ ማለት ነው። የመጀመሪያው ቅድስና በጣም ለአረዳድ እንዲመች ቅድም እንዳልኳችሁ ሰው ኢየሱስ ክርስቶስን በማመን በጴጥሮስና በጳውሎስ መካከል ያለው ልዩነት ሳያቅ ማታ ወጥቶ እንዴት እንደሚያከብር ቅድም እንዳልኳችሁ እያሰበ በዛ ሰዓት ክርስቶስን በማመኑ ብቻ ምን ይላል መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። የመጀመሪያው የእግዚአብሔር ቅድስና ወደኛ የመጣው ስለሰራን ወይም ስለኖር ነው ሳይሆን ኃጢአታችን ሲሰረይ ያ ሁሉ በደል ከኛ ላይ ሲነሳ ልክ ኢየሱስ ክርስቶስ እንደ ግል አዳኛችን አድርገን ስንቀበል ይሄ በድነት የተገኘ ጽድቅ ይባላል። ያን ማታ ወደ ጌታ ብትሄዱ አድራሻችሁ ወደ ገነት ነው። እስቲ አሜን በሉ። እስቲ አሜን በሉ። ይሄኛው ጽድቅ በድነት የተገኘ ጽድቅ ይባላል። ምናልባት ሌላ ጊዜ ሰምታችሁት ከሆነ በአስተማሪዎች ሲያስተምሩ ፖዚሽናል ይባላል። ፖዚሽናል ሆሊነስ ኢሚዲየትሊ በቃ ገባን ኢየሱስ ውስጥ ደስ አለ። በቃ መስፈርቱ ማመን ነበር፣ መስፈርቱ መቀበል ነበር። ልክ ስትቀበል ተቀላቀልክ፣ ስም በሕይወት መዝገብ ተጻፈ። ሃሌሉያ። ፖዚሽናል ሆሊነስ ይባላል። ሁለተኛው ብዙዎቻችን ስትራግል የሚለው ቃል ትክክል ካልሆነ የረሳነው ነገር ወይም ምናልባት አስፈላጊ መስሎ ያልታየን ነገር ግን መጽሐፍ ቅዱስ ላይ ዋና የሆነ ነገር በሂደት የምንኖረው የጽድቅ ህይወት ነው፣ የቅድስና ህይወት። አያችሁ እዚህ ጋር ነው ቴዎሎጂያን የዛሬ 35 ዓመት 30 ዓመት የነበረ ትምህርት አሁን ይኖር አይኖር አለ መሰለኝ። ዋን ሴቭድ ፎርኤቨር ሴቭድ የሚባል ትምህርት። ዋን ሴቭድ ፎርኤቨር ሴቭድ ትምህርትነቱ በመሰረተ ሐሳብ ደረጃ ሐሳቡ ትክክል ሊሆን ይችላል። ነገር ግን ዋን ሴቭድ እንደፈለገ የመኖር አይደለም፣ ግን እግዚአብሔርን በሚያስከብር ህይወት መኖር። እስቲ አሜን በሉ። እግዚአብሔርን በሚያስከብር ህይወት መኖር ነው። ስለዚህ በህይወት በሂደት በቅድስና ማደግ ወይም ደግሞ በሌላ አገላለጤን ስትመስሉት አንድ ክርስቲያን ሳሊቬሽን ያገኘ ሳሊቬሽን ያገኘ እጁን ያሳየን በኩራት ከፍ አድርጎ ሃሌሉያ። ከእናንተ ምን ይጠበቃል? ወደ ክርስቶስ ማደግ። አልቲሜት ኢሜጁ ማን ነው? ጳውሎስ ነው አይደለም? አልቲሜት ኢሜጁ ሙሴ ነው አይደለም? አብርሃም አይደለም? ቅዱሳን አይደሉም?
አልቲሜትሊ እንድንመስለው በካራክተር በንግግር በኑሮ እንድንመስለው የተጠራ ነው ማን ይባላል ኢየሱስ ክርስቶስ ይባላል ለዚህ ነው እግዚአብሔር ቃል ሲናገር በጣም ይገርመኛል ዕብራውያን ምዕራፍ 11 ላይ የአባቶች የሻምፒዮንስ መጽሐፍ ነው ያሸናፊዎች መጽሐፍ ነው እንደዚህ ያደረገ ሙሴ እንደዚህ ያደረገ አብርሃም እንደዚህ ያለና ትደነቅበታለህ ያልቃል መጽሐፉ እየተደነቅ ምዕራፍ 12 ላይ ሲመጣ እነዚህን የመሰሉ ምስክሮች እንደ ደመና በዙሪያችን ካሉ ተከተሏቸው አይልም ምንድነው የሚለው እነዚህን የመሰሉ ምስክሮች እንደ ደመና በዙሪያችን ካሉ የእምነታችን ጀማሪ አለ እስቲ አሜን በሉ ደግሞ ፈጻሚ አለ እርሱን ሃሌሉያ እንድንሮጥ አፍተር ሂም እንድንከተለው ከኋላ እንድንከተለው ኢሚቴት እንድናደርገው በቅድስና ያደግን የተጠራነ ወደ ሰዎች አይደለም ወደ አገልግሎት አይደለም ወደ ኢየሱስ ክርስቶስ ነው የመሆን ጥግ ሃሌሉያ እግዚአብሔር ቃል ሲናገር የእግዚአብሔር ፍቃድ ይሄ ነው ይላል ለምን ሁላችን እርሱን እንድንመስል ልጁን እንድንመስል እስቲ አሜን በሉ በቃ ሆኖ አሳየ እንዴት እንደሚኖር ሆኖ አሳየ እንዴት እንደሚያስተ ኮምፓሽን እንዴት እንደሚኮን ለሰው ለተቸገረ አላ አይደለ ታሞ ለመጣ እንዴት እንደሚሰበክ ብናለ ጌታ ኑና ከኔ ተማሩ አለ ከኔ ተማሩ እንድንማርበት የተጠራ ነው ኢየሱስ ክርስቶስ ነው ስለዚህ ሁለተኛው ቅድስና ይሄ ፕሮግሬሽን ወይም ደግሞ በሂደት የምናደርገው ያደግን የምንሄድበት ቅድስና ነው ሶስተኛው ቅድስና ሙሉ ቅድስና ቃላት ስላጣውለት ሙሉ ቅድስና አልኩት ግን በተለይ በተሰሎንቄ መጽሐፍ ላይ ያለው እግዚአብሔር መንፈሳችሁን ነፍሳችሁን ስጋችሁን በሙሉ ይቀድስ ራሱ እግዚአብሔር ይቀድስ የሚለው ማለት ነው ያ ኮምፕሊት የሆነ ስራ ተሰርቶ አልቆ ከእግዚአብሔር ጋር መኖር ስንጀምር የሚኖርን ሆሊን እሱን እንደምንመስል እናውቃለን አይደል የሚለው ምን አሁን የእግዚአብሔር ልጆች ሆነናል በኋላም እንደምንመስል አናቅምና ግን እሱን እንደምንመስል እስቲ አሜን በሉ ወደዚህ አይነት ነገር ውስጥ እንገባለን ማለት ነው እነዚህ ሶስቱ ነገሮች አሉ ቶሎ ብዬ አንዱን ነገር ላሳያችሁ አሁን ያወራ የነበርነው በሂደት ስለሚደረገው ወይም በሂደት ስለሚገኘው ቅድስና ወይም ማግኘት ስላለብን ቅድስና የእግዚአብሔር ስም የተባረከ ይሁን አንደኛ ተሰሎንቄ ምዕራፍ 4 ላይ ከቁጥር 1 እስከ 3 ረዘም ያለ ሐሳብ ነው እንደዚህ ይላል እንግዲህ በቀረውስ ወንድሞች ሆይ ስሙኝ በደንብ እሺ አሁን ይሄንን ጳውሎስ ሲጽፍላቸው የተጻፉትን ትምህርት እናንተ ወደ ኋላ ዞር ብላችሁ አንብቡት ተሰሎንቄ ላይ ምን እንደተናገራቸው እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁም አለን በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው መቀደሳችን የእግዚአብሔር ፍቃድ ነው እስቲ አሜን በሉ ኦፕሽናል አይደለም የእግዚአብሔር ፍቃድ ለናንተ ለኔ ሳሊቬሽን ላገኘ የመጀመሪያውን ደረጃ ላለፈ የዘላለም ሕይወት ላገኘ ስሙ በሕይወት መዝገብ ለተጻፈ የእግዚአብሔር ፍቃድ ምንድነው ተቀደስ አንፎርቹኔትሊ የእግዚአብሔር ፍቃድ ማገልገል አይደለም መጀመሪያ መቀደስ ነው በእውነት ነው የምነግራችሁ ሰው እግዚአብሔርን የሚመስል ይምጣ ጌታ እየመሰል ነው መስለን ላንጨርስ እንችላለን ስሙኝ ምክንያቱም ዛሬ ጌታ ሊመጣ ስለሚችል እንዴት ብዬ ነው የምመስለው ገና እኮ አልጀመርኩም አልደረስኩም ለምንል ሰዎች ማለት ነው ራሴንም ጨምሬ ነው የምናገረው ለመምሰል እየጣርን እየሞከርን ነው ጌታ የሚመጣው ከሳሊቬሽን ቀጥሎ አገልግሎት አይደለም ጥሪው which is good ለማገልገል ጥሩ ነገር የለም ቅድስና ነው ኢየሱስን የሚመስል ኑሮ መኖር ኢየሱስን የሚያሳይ ህይወት መኖር እናንተ የዓለም ብርሃን ናችሁ አለን እሺ ስትሉት ኦኬ ብርሃን እንዴት ሆኖ ነው ከእንቅብ በታች የሚቀመጠው አለ እንቅብ ምን እንደሆነ ታውቃላችሁ ሊሚቴሽን ነው ባህሪ ካራክተር ማያሳይ ብርሃኑን ማያሳይ ነገር እኔ እንቅብ ታቀንተን በቃ ዳርክ ነው ሻማ አብርታችሁ ሻማው ላይ ባሊ ማስቀመጥ ማለት ነው ብርሃን ነው አንተ ብርሃን እኮ ነህ ድናል ሳሊቬሽን አግኝታል የእግዚአብሔር ልጅ ተብላል ግን ማን ነው ወስዶ ከእንቅብ በታች የሚያስቀምጠው አለ is a question for us
በእውነት መልሳችን ማንንም ይሁን የለም በሉ እስቲ የለም በሉ በመካከላችን መብራትን ወስዶ ከእንቅበታችን የሚያስቀምጥ የለም እስቲ አሜን በሉ ማለት የተቀበልከውን ኢየሱስ ወጣ ማሳየት ስትችል ባንተ ላይ ያለው ብርሃን እንደዛ ይላል ከዛ ምን ይላል ማን ነው በእንቅበታችን የሚያስቀምጠውና ነገር ግን እንደዚህ ያደርጋሉ አለ ያንን ብርሃን መብራት ከፍ ባለ ቦታ ያስቀምጡታል እስቲ አሜን በል ለምን እነዚህ መብራቶች ለምን ነው እነዚህ መብራቶች ከታች ያሉት ለምን ነው እነዚህ መብራቶች ከዛ እዚህ ጋር ኮርኒስ የሌለው ለምን ነው የብርሃኑ ፐርፐዝ ሰው ሲገባና ሲወጣ እንዲያይ ነው ስሙኝ ያገኘነው ብርሃን ሳልቬሽን የተቀበልነው ኢየሱስ በውስጣችን ያለው ንጉስ እኛን ከዛ ከመጠመጥ ከዛ ከነገር ያወጣን ሊታይ ይገባል በህይወታችን ሊታይ ይገባል በኑሯችን ሊታይ ይገባል በንግግራችን ሊታይ ይገባል በመውጣት መግባታችን ሊታይ ይገባል ለዚህ ነው እግዚአብሔር ቃል ሲናገር እግዚአብሔር ሰው እንደዚህ አለ ባይምሯችሁ መታደስ ተለውጡ አለ አየ መለወጥ አለብን ይሄንን ዓለም አለመምሰል ያስፈልጋል ይሄ ዓለም ምን ይመስላል ካልከኝ ይሄ ዓለም ኢየሱስን ይሸፍናል ይሄ ዓለም ምን ይመስላል ካልከኝ ክፉ ነገር ያሳያል ይሄ ዓለም ምን ይመስላል ካልከኝ ምቀኝነት አለበት ይሄ ዓለም ምን ይመስላል ጦርነት አለበት ሰው መግደል አለበት ደም ማፍሰስ አለበት አትምሰል ይሄንን ዓለም አንተም ጎረቤትም አንተ ጌታ ይዘ ጎረቤት ጌታ ሳይኖረው እንዴት ሁለታችሁ ትጣላላችሁ ካንተ ጎን ጠረጴዛ አንቺ ጋር ትምርት ቤት ወንበር ጎን የሚቀመጥ ሰው የሚናገረውን ቃል የክፋት ቃል የሐሜት ቃል እንዴት ትደግማዋል በእውነት እንደየተናገርኩ ውስጤ ቁጭት ነው የሚመጣው ያቃጠልነው ጊዜ ባለመግለጥ ይሄንን እንቅብ ባለማንሳት ብርሃኑ እንዲታይ ባለማድረግ ያ ስንት ሰው ወደ መቃብር ሄዷል ሳይሰማ ጌታን ስንት ሰው ቀብራቸዋል ስንት ጓደኛ ቀብራቸዋል ስንት ጎረቤት ቀብራቸዋል ስሙኝ ከዚህ በፊት ተናግሬዋለሁ እዚህ መድረክ ላይ ዛሬ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርገው ያልተቀበሉ እነዛ ጓደኞቻችሁ እነዛ የሥራ ባልደረቦቻችሁ እነዛ ትምርት ቤት የምታቋቸው ሰዎች ዘመዶቻችሁ ስሙኝ የእግዚአብሔር ሰዎች ሌላ ምንም መንገድ የለውም ስሙኝ ይሄንን እውነተኛ ብርሃን ካላዩት በእናንተ ህይወት የገባውን ያንን ብርሃን ካላዩ ወደዚህ ብርሃን ካልመጡ እያያችኋቸው ተቀብሯቸዋላችሁ አድራሻቸው ሲሆን ነው የሚሆነው አምሶሪ ሌላ መንገድ የለውም ልትንቆጭ ይገባል ወንጌል ስላልነገርናቸው ሰዎች ልንቆጭ ይገባል በህይወት ኢየሱስን ስላልገለጥንላቸው ሰዎች ልንቆጭ ይገባል ስሙኝ በደም እንቆጭ ስላችሁ ዛሬ አመድ ነስንሰን እንቀመጥ አይደለም በቁጭት እንድንነሳ ያስፈልጋል ምንድነው ፌስቡካችን ላይ ምንለጥፈው ምንድነው ቲክቶካችን ላይ ምንለጥፈው ምንድነው ኮሜንት ምናደርገው ሰው ሲያየን ኢየሱስን ያየዋል ወይ አንተ ወንድም አንተን አይቼ ተጽናናው ይሉናል ወይስ እንደሌላው ሰው እንደሚያደርጉት እኛንም ቁጭ አድርገው ሰው ያማሉ እኛ ባለንበት ድሮኮ ልጆኜ ይሰማል በጣም በመስሪያ ቤት ይሁን በሰፈር ዕቁብ ድር ይሁን ገንዘብ ያጅ የሚመረጠው ጴንጤ ብቻ ነበር አሉ ሂዳውን አያስጠጉም I'm sorry ወደ ገንዘብ አያስጠጉንም ድሮ ጴንጤ ካለ ነው አሉ ገንዘብ ያጅ የሚሆነው ውድ ነገር ዴሊኬት ለሆነው ነገር ጴንጤ ነበር አሉ አሳይመንት የሚሰጠው ታማኝ ናቸው ተብሎ ይታሰብ ነበር ደሞም ነበሩ ብሰን ቁጭ አሁን ገንዘብ ባለበት አያስጠጉንም ስሙኝ ክርስትና የሚያምረው አምሮብናል በቤት ብለን ስለዘመርን አይደለም ያባት ፍቃድ ስለዘለልን ስላመለክን አይደለም እኔን ሲያየኝ አብይን አይደለም ማየት ያለበት ኢየሱስን ነው ወንድማችን ዘማሪ በረከት እንደዘመረው ሰው እኔን ሲያይ እንደረዳኝ እንዳገስከኝ ይታይልኝ ሰዎች ሲያዩን ኢየሱስ እንደረዳን በእውነት በዚህ ቤተክርስቲያን በእውነት በቁጭት መነሳት አለብን የሚገርማችሁ ነገር እኮ ይሄንን ሪቨርስ ለማድረግ የሰው ጉልበት አያስፈልግም
አሁን ይሄ እውነት ነው አሁን ያወራነው ነገር ውሸት ነው የሚለኝ ሰው ካለ እጅ በማንሳት ይተባበረኝ የለም እውነት ነው ይሄንን ሪቨርስ ለማድረግና ከተማውን በወንጌል ለመድረስ ወንድሞቻችን እህቶቻችን በወንጌል ለመድረስ የሚያስፈልገው የሰው ጉልበት አይደለም የሚያስፈልገው ፒኤችዲ መያዝ አይደለም የሚያስፈልገው የሆነ ነገር ማድረግ አይደለም የሚያስፈልገው ኢየሱስን ማሳየት ነው አንዳንዶቻችሁ እኮ ዘዳናችሁት እኮ ነው መዝሙር ሰምታችሁ ነው አንዳንዶቻችሁ ምናልባት የአንድ አመት ሙሉ የሆነ ሰው መጥቶ ነግሯችሁ ሊሆን ይችላል የገባችሁ አንዳንዶቻችሁ የሆነ ጥቅስ አንብባችሁ ሆናል ጌታን ያገኛችሁት አይደል ጌታን እንዴት እንዳገኛችሁ ካሰባችሁት ስሙኝማ ማሳደግ የሱ ነው ማብቀል የሱ ነው የኔ ስራ መዝራት ነው ገበሬው አለ ዘርን ሊዘራ ወጣልና ዘራና ገብቶተኛ ነው የሚለው ብራዘር ዘራና ገብቶተኛ ተኛ አረፈ እኮ ነው ያቆጣ አይደለም ተኛ ማለት በስንፍና አይደለም ገበሬው ወጣና ዘርን ዘራ ከዛ ምን አረገ ገብቶተኛ ከዛስ መሬት ራሱ አውቃ የዘራው ኢየሱስን ከሆነ የዘራው እውነተኛ የእግዚአብሔርን ቃል ከሆነ መሬት ራሱ አውቃ ብቅ ታደርገዋለች እያየው ቡቃያውን እያየውን ምናምን ከዛ ፍሬው ይወጣል ሰዎች ሪስፖንድ ያደርጋሉ እኛ ግን ችግሩ አልዘራነው ኢየሱስን አላሳየንም በእውነት ነው የምነግራችሁ የእግዚአብሔር ሰዎች ጌታ ይርዳን በቅድስና እንድንኖር እግዚአብሔርን በሚያሳይ ካራክተር እንድንኖር ሰዎች ሲያዩን የእግዚአብሔር ሰዎች ናቸው ይሄማ የእግዚአብሔር ሰው ነው ይባል አረባካችሁ ይባል ጌታ በእኛ ይታይ ኢየሱስ በእኛ ይታይ በከተማችን ላይ በመድራችን ላይ ልዩነቱ ኢየሱስ አምላክ እንደሆነ ህይወታችንን እንዳዳነ አረ አሜን በሉ ይታይ ሌላኛው በሁለተኛ ቆሮንቶስ ምዕራፍ 6:17 ላይ ጳውሎስ እንደዚህ ይላቸዋል ስለዚህ ጌታ እንደዚህ ያላቸው ይለናል ከመካከላቸው ውጡና የተለያችሁ ሁኑ ርኩስንም አትንኩ ይላል አሁን ወደ መካከላቸው ገብተን ኢየሱስን ማሳየት አንድ ስራ ነው ወደ ሰዎች ገብተን ጌታን ወደማያውቁ ሰዎች ገብተን ኢየሱስን መግለጥ ይሄው ተመልከቱ እዩልኝ ማለት ቀደም ወንድማችን ሮሲ እንደዘመረው አይደለ እዩልኝ ቸርነቱ እዩልኝ እንድንል ማለት ነው ሰዎችን ኮርነር ያረጋግን ያቆምናቸው እዩልኝ እስቲ ጌታን እስቲ ሌላውን ተው ታሪክ የልንገሩ ወለው እስቲ ጎረቤት ሌላው ተው ጥቅስ ጠቅሳ መቀመም አንዳንድ ጊዜ መስሪያ ቤት ማይፈቀድ ከሆነ መጽሐፍ ቅዱስ ጥቅስ ገልጦ ማንበብ ማይፈቀድ ከሆነ የመስሪያ ቤታችሁ ፖሊሲ ካልፈቀደ ትምህርት ቤታችሁ ካልፈቀደ እንዲህ ዝም ብላችሁ ሰው ይሁን እስቲ ልንገር ታሪኬን የምን ታሪክ የህይወቴን ታሪክ ልንገር ምን ሆንክ ድሮ እንደዚህ አይነት ሰው ነበርኩ ቅድም እንዳልነው ተስፋ ያልነበረኝ ሰው የተቆረጥኩ ሰው ደካማ ነበርኩ እንደዚህ አይነት ሰው ነበርኩ አንድ ቀን ይገርማል ቸርች ሄድኩና ጌታ ኢየሱስን እንደ ግል አዳኝ አድርጌ ከተቀበልኩ በኋላ አሁን ህይወቴ ተቀየረ ምን ሆነ ህይወታውን አማረበት ህይወቴ ሰላም አለኝ በሰላም ተኛለሁ ህልሜ ተባረከ የተቀደሰው ቤተሰቦቼ ልጆቼ ሁሉ ተባርከው ጠዋት ስነሳ እንደ ድሮ ስድብ አይደለም ትዝ የሚለኝ ማመስገን ነው ትዝ የሚለኝ ማታ ስገባ መጠጣት አይደለም ትዝ የሚለኝ ተንበርክኮ መጸለይ ነው ትዝ የሚለኝ ብላችሁ ንገሩትና ሂዱ መመስከር ካልቻላችሁ በእውነት ነው የምነግራችሁ ዘር ነው ሁለተኛው ግን እዚህ ጋር ቅድስናን በምን መንገድ ደግሞ ይገልጣል ከመካከላቸው ውጡ ይላል አንዳንድ ቦታ ግን ውጡ አንዳንድ ፌስቡክ ላይ ውጡ አንዳንድ ፎረም ላይ ውጡ በማይገባችሁ ስፍራ አትቀመጡ አብራችሁ አትደመሩ አብራችሁ አትቆጠሩ ሰማችሁኝ በእውነት ነው የምነግራችሁ እኔ ትላንትና ማወራ ነበር ከሰዎች ጋር አንድ ቦታ ነበር ቶሮንቶና እያወራን ነበር አንዳንድ ጊዜ ፌስቡክ ላይ የሆነ ነገር ይመጣል በግልጽ ነው የምነግራችሁ ይመጣል የሆነ ሰው ይመጣና የማይሆን ነገር በእግዚአብሔር ቃልም ሲፈተሽ በሞራልም ሲፈተሽ ትክክል ያልሆነ ነገር የሆነ ሰው ሲናገር ታዩትና መልሱ እኮ እናንተ ጋር አለ ትክክለኛው መልሱ እኮ እናንተ ጋር አለ ግን እዛ ጋር ገብታችሁ መልስ መመለስ ፈልጋችሁ እንደኔ አይነት ሰዎች ገጥሟችሁ ከሆነ ኦልሞስት ሴንተንሱን ከጻፋችሁት በኋላ እኔ አብሬማ አልደመርም ብላችሁ ዲሌት አድርጋችሁ ታጣቁ እኔ ብዙ ጊዜ መናገር እኮ አቅቶን አይደለም የሆነ ነገር እኮ ማለት አቅቶን አይደለም አብሬ መደመር ስለማልፈልግ ነው ውጡ ከመካከላቸው አለ ብዙ ነውረኛ ነገር አትተባበሩ እግዚአብሔር ደስ አይለው ተለዩ ተቀደሱ ለእግዚአብሔር
አንዳንዴ ሰዎችም ደግሞ በመለየታችሁ ይወቋችሁ ነው አልተባበርም ፈርም እዚህ ጋር አልፈርም ስረቅ አልሰርቅም አሜን በል አርግ እንዲህ አላደርግም ዮሴፍ ጃኬቱን ጥሎስ እኮ ያስሮጠው ነገር እኮ አብሬ አልደመርም ብሎ ነው እቺ ራሷን ያቃለለች ባሏን ያቃለለች ቤቷን እንዴት አብሬያት ከሷ ጋር ቀላለው ይሄንን በእግዚአብሔር ፊት አላደርግም በግብጽ ምድር ሰው አምላክ በሌለበት ፈርዖን አምላክ በሚባልበት ሀገር ላይ የዮሴፍ አንደርስታንዲንግ በእግዚአብሔር ፊት ይሄን አላደርግም ማለት ውጣ ሮጦ ሸሸ ይላል ጃኬቱን ጥሎላት ሮጠ ይላል ውጡ ከመካከላቸው እንደዚህ መቆጨት አለብን በቃ ማይገባ ነገር ውስጥ ማይገባ ፌሎሺፕ ውስጥ ማይገባ ጓደኝነት ውስጥ ማይገባ ነገር ውስጥ ካላችሁ የሆነ የምታዩት ነገር እኔ በቃ አንዳንድ በቃ ብቻ አለ ብዙ ነገር አንዳንዴ በሞራል አጣፈዋለሁ ለናይን ሶሻል ሚዲያ ለምን ደምራራለት አይዶን ነው ተስፋ አረጋለሁ አንድ ቀን ወንጌል ብንሰራበት እኔ ለሌላ ነገሩ ምን ለጥፋለሁ ምንም ለጥፈው ነገር የለም ከለጥፈው የቤተሰቤን ፎቶ ነው ካልሆነ ጥቅስ ነው ለጥፈው ካልሆነ የቤቴልን ፕሮግራም ነው ሼር ማድረገው ሌላ ምንም ነገር እኔ አላደርግም ግን እንደ ወንጌል ብንሰራበት አይጠቅም እኔ እኮ ማላቃቸው 1000 ምናምን ጓደኞች አሉ ፌስቡክ አቁኝ ጥቂቶቹን ነው በአካል ማቃቸው ገሷት የሆነ ነገር ጽፍ ግን ሁሉም ያዩዋል እዛ ላይ ወንጌል መስራት ይችላል ግን አንዳንዱ ግን ህብረቱ ጥሩ አይደለም በቃ ውጡ እናንተ ታውቃላችሁ ምን ውስጥ እንዳላችሁ ታውቃላችሁ ለእግዚአብሔር ተቀደሱ የቅድስና ህይወት ኑሩ ሁለተኛው መውጣት ነው ውጡ እስቲ ወጣለው በሉ ጌታ ደስ ይላል በእውነትም ስትለዩ ጌታ ደስ ይላል ማለት ግን በመውጣት ወንጌል አለ መስራት አይደለም ይያል ቀድም ስለ ወንጌል መስራት አውርተናል ብርሃን ሁኑ ጨው ሁኑ ጨው እኮ እችን የምታክል ነች ጨው ብረት ድስት ውስጥ የገባው ነገር ከጨው ጋር እኮ ቢወዳደር ምንም ነው ብረት ድስት ውስጥ ያልገባ ነገር እኮ የለም ከሽንኩርት ጀምሮ ከምን ጀምሮ ምን የሚገባው እኛ ቤት በቃ የሚሰራው ታያለ ተደድሮ አንዳንዴ መክተሻው ሙሉ ቢዚ ሆኖ እሱ ሁሉ ገብቶ 2 ሰዓት ሙሉ ነገሩ ሲሰራ ቆይቶ እችም ታክል ጨው ገብታ ሲጣፍጥ እችም ታክል ጨው ቀርቶ ደግሞ ባዶ አራጫው የለውም ይባላል የ2 ሰዓት ስራ ሲባዛ አንተ ማለት እሱ ነው የሆነ ነገር ውስጥ ገብታ ማጣፈጥ ትችላለህ አንተ የሌለበት ደግሞ ያምር ክርስቲያን ያልገባበት ጽድቅ ያልገባበት ቅድስና ያልገባበት እግዚአብሔርን መፍራት ያልገባበት ነገር መጨረሻው ያምር ምን አሁን ጫው ማትበሉ ሰዎች ተባረኩ እግዚአብሔር ይባርካችሁ አሁን ምሳሌ ነው እሺ ይኸውላችሁ ያ 2 ሰዓት ሙሉ የተሰራ ነገር እችን የምታክል ጫው ገብታ ነው ነገሩ የሚጣፍጠው የዛ ጫው አለመኖር ደግሞ ኖቲስ ይደረጋል ትቀምሱና አሬ ነገር ጫው የለውም በርበሬ የለውም ሬርሊ ነው የምትለው ምንድነው ሌላ ቁርንፉድ አንሶታል ምን ቁርንፉድ ይገባል ወጥስ ጥቁር አዝሙድ አንሶታል ምናምን አትልም ጫው ግን ይታወቃል ብራዘር ያንተ ነገሮች ላይ ፓርቲሲፔት አለ ማድረግ ይታወቃል በደንብ ስሙኝ ያልገባችሁበት ነገር ስለማይጣፍጥ ይታወቃል የገባችሁበት ደግሞ ይጣፍጣል ይግባ ይባላል ሮሲ ይምጣ በዚህ ጉዳይ ሐሳብ ይስጥ አስተያየት ይስጥ ይባላል እስቲ ያሹን ጥሩት ይባላል ሁለት አሾች አሉ እስቲ ጥሯቸው አንድ ላይ ይባላል እነሱ ይምጡና በዚህ ጉዳይ ይናገሩበት ይባላል ጫው ስትሆን ማለት ነው በትክክለኛ ቦታ ላይ ስትመጣ አንተ ያልገባበት አይጣፍጥም አሜን በሉ አካችሁ አሜን በሉ ኢየሱስ የዘላለም ጌታ ነው ከዚህ በላይ ብዙ ሊይዛችሁ አልፈልግም ሶስተኛው ጥሪ ያገልግሎት ጥሪ ነው በጣም አጭር ስቴትመንት ነው የምነግራችሁ ማለባት እዚህ ጋር ጽፌው እንደሆነ አላውቅም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የርሱን በጎነት እንድትናገሩ እስቲ አሜን በሉ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ወንድሞቼ ሰርቪስ ማለት ሌላ ምንም አይደለም ሰርቪስ ማለት ይሄ የጠራችሁ ጌታ ይሄ ያዳናችሁ ጌታ ህይወታችሁን የቀየረ ጌታ ተደባዳቢውን አቃፊ ያደረገ ጠጩን በቃ እንትን ያደረገ አልባሌ ነገር የሚያስበውን መልካም ነገር እንዲያስብ ያደረገ ጌታ ምን የርሱን በጎነት እንድትናገሩ አገልግሎት ማለት የጌታን በጎነት መናገር ነው አለቀ ኦኬ ሁላችንም ወደምናስብበት አንድ ሐሳብ ልምጣላችሁ
ለምሳሌ ብዙ አይነት የጸጋ አገልግሎት አለ በቤተ ክርስቲያን። የመድረክ አገልግሎት አለ፣ ከመድረክ ጀርባ ያለ አገልግሎት አለ፣ በቤት ውስጥ ያለ አገልግሎት አለ፣ የሚታይ አገልግሎት አለ፣ የማይታይ አገልግሎት አለ። እናንተ እዛ ላይ ብዙ ታነቡት። በተለይ ሮሜ መጽሐፍ ላይ በአካል ምሳሌ አድርጎ በአካል ላይ ስላሉ ብዙ ብልቶች ምሳሌ ይናገራል። ከእንደገና ቆሮንቶስ ላይ ደግሞ አንዱ መንፈስ ለአንዱ እንደዚህ ጸጋ ይሰጣል ይላል። ኤፌሶን ላይ ስለ 5ቱ ኦፊሶች ይናገራል። አገልግሎት እንጻፍ ካልን በአንድ ቤተክርስቲያን ብዙ አይነት የአገልግሎት ፖዚሽኖች ሊኖሩ ይችላሉ። አንድ እውነታ ላይ ብቻ እናስምርና በሱ ልጨርስላችሁ። ጌታ ኢየሱስ ክርስቶስ በምሳሌ ሲናገር እንደዚህ ያለ አንድ ሰው ወደ ሩቅ አገር ሄዳል። ከዛ በኋላ ሰራተኞቹን ጠራቸውና ለአንዱ 1 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 5 መክሊት ሰጧቸው፣ ሄዳል። ከረጅም ጊዜ በኋላ ተመልሶ መጣና የጠየቃቸው ጥያቄ የሰጧችሁን መክሊት መልሱልኝ ነው። ባለ 5ቱ መጣና አንተ ጌታ ሆይ 5 መክሊት ሰጠኝ ነበር፣ ይሄው 5 መክሊት አትርፌበታለሁ ሲለው አንተ በጎ ባሪያ ነህ አለው። ግባ ወደ አባቴ በረከት አለው፣ ገባ። ባለ 2ቱም መጣና እሺ ስጠኝ 2ቱን ሲለው 2 ሰጠኝ ነበር 4 አድርጌበታለሁ ብሎ ሰጠው። አንተ በጎ ባሪያ ነህ ብሎ አስገባው። ያልተጻፈ አላነብላችሁ ግን ታሪኩ በዚህ ቢቀጥል ባለ 1ዱ መጥቶ 1 ሰጠኝ ነበር ይሄው አትርፌ 2 አድርጌዋለሁ ቢል እንደ ባለ 5ቱም እንደ ባለ 2ቱም ግባ ይባል ነበር። ልዩነቱ ለባለ 2ቱ ዝቅ ያለ ምስጋና፣ ለባለ 5ቱ ከፍ ያለ ምስጋና የለውም። 5 መክሊት 2 መክሊት 1 መክሊት የተቀበለ ሰው በእግዚአብሔር አይን ሁሉ ለክብር ነው፣ ሁሉ ለእግዚአብሔር ክብር ነው። በሁሉ እግዚአብሔር ደስ ይለዋል። እስቲ አሜን በሉ። እዚህ አካባቢ ያሉ ሰዎች ለምሳሌ አሉ በፓስተር የሚያገለግሉ ሁሉ ጊዜ ይመጣሉ፣ ያስተምራሉ፣ ይመክራሉ፣ ያገለግላሉ። ሁላችን ከወጣን በኋላ እስከዛሬ ማን እንደሆኑ ማላቃቸው ሰዎች ይመጡና ደግሞ እዚች ጋር ሶፍት እዚች ጋር የሆነ ነገር እዛ ጋር የሆነ ነገር ያነሳሉ። በእግዚአብሔር አይን ሁለቱም አገልጋዮች ናቸው። ሁለቱም ታማኝ ባሪያዎች ናቸው። ሁለቱም ተስፈቃ ሰርቭ ያደረጉ ነው። በሰውኛ ስታይ ፓስተር ሮሲ ብዙ ስራ አለበት፣ ፓስተር ፍቄ ፓስተር መስፍን ብዙ ስራ አለበት ልትል ትችላለህ። በእግዚአብሔር አይን ግን ሰርቪስ በተሰጠ መክሊት መጠን መኖር ማለት ነው። እንዴት ነው የምትኖረው? ምን እያደረክ ነው የምትኖረው? የእርሱን በጎነት እያነሳ ጌታ ቸር ነው፣ እያስተማርክ ጌታ ቸር ነው። ውጪ የሆነ ሰው ተጎድቶ እየረዳ የታመመ እየጠየቅ ጌታ ቸር ነው። በምታደርገው ሰርቪስ አገልግሎት ሁሉ የጌታን ቸርነት የጌታን በጎነት እየተናገርክ ነው። እስቲ አሜን በሉ። ስለዚህ ስሙኝ፣ አገልግሎት ማለት በአጭር አማርኛ በፈቃደኝነት በፍቅር እግዚአብሔርን በመውደድ የምናደርገው ሰርቪስ ማለት ነው። አለቀ። ይሄንን ከዛ ጉድ ያወጣችሁን ጌታ ትወዱታላችሁ? አዎ አገልግሉት። እንደዚህ አይነት አጋጣሚ አግኝቼ አላቅም። ልንገራችሁ፣ የማታገለግሉ ሰዎች ካላችሁ ይሄን ጌታ አገልግሉት። እዳ አለባችሁ። አንደኛ የፍቅር እዳ አለባችሁ። በቃ የእናንተን ህይወት የቀየረን ጌታ አገልግሉት። ምንም ይሁን ባላችሁ ነገር በተገለጠ ባልተገለጠ አገልግሉት ጌታን። ጌታ ደስ ይበለው። አሜን ትላላችሁ ወይ? የእግዚአብሔር ስም የተባረከ ይሁን።